ኖ አይደለም እውነታውን ነው የምነግራችሁ እኔ በጣም ብዙ ጊዜ እግዚአብሔር ምስክሬ ነው የምላችሁ እግዚአብሔር በሚያውቀው ብዙ ጊዜ ልታስከፋኝ ትመጣለች በጣም ብዙ ጊዜ በብሔር መታ ትናገረኛለች በሆነ ነገር ስለኔ መጥፎ ነገር ሲባል ሼር ታደርግልኛለች ስለሆነ ነገር ሲባል የሆነ ነገር ትለኛለች እና በፍቅር ነው መመልስላት ምንድነው የተረዳዋት ነገር አለ በራሴ ጭንቅላት ማለት ተረድቻታለሁ ብዬ የማስበው እኔና እሷ 8 ዓመት ምናምን አይጂ ላይ የምንተዋወቅ ሰዎች ነንና ፉል የቤስት ፍሬንዶቿ አይጂ ላይ የነበሩ ልጆች አሁን ቲክቶክ ላይ የሉም ያው ያያዩታል አሜሪካ የሚኖሩ ማራማዊት ሚጡ እየጠራው ነው ስም እየጠራው ምነግራችሁ በጣም ብዙ ፍሬንዶች አሏት እና በጣም ጥልቅ ጻፍ ሲጣሉ አይጂ ላይ አይተናል የአይጂ ፍሬንዶች እናቃለን እና በጣም ዘግናኝ ስድብ ነው የምትሳደበው አዎ ትሳደባለች ልጅ ትሳደባለች አዎ ትሳደባለች እንደውም አይጂ ቲክቶክ ላይ መጥቼ ከሷ ጋር ሲያዩ በጣም አዝነውብኝ የተቆጡኝም ነበሩ የልጅ ፎቶ አርጋ የተሳደበችውን ሁሉ እያነሱልኝ ማለት ነው እና ላይክ እኔ ጋር መታ ስትጽፍልኝና ስታወራልኝ በሪስፔክት አይደለም አሁን እናንተ የምትሉ ሰዎች አይደለም በሪስፔክት አይደለም በጣም ዋለጌ በሆነ ሙድ ነው መታ የምታናግረኝ እና እኔ በፍቅር ነው መመልስላት ሁልጊዜ በፍቅር ነው መመልስላት ልጄን እናንተ አሁን እንደዚህ ተወዳላችሁ ሾው ነው አይደለም በፍቅር አይ እንደዚህ እኮ ነው እንደዚህ ለማለት ፈልጌ እኮ ነው አቅቶኛ አይደለም መልስ በነገራችን ላይ ግን አንዳንድ የምትሰጡት ሪስፔክት አለ ገብታችኋል ታይ እንደዚህ የሆነ ጊዜ ከማሚ ጋር ተጣሉና ሲሰዳደቡ ተው ረፉ አያምርባችሁም እና ማሚን እኔ ለማሚ እሷ ምንም ብትሆን ብዬ ማሚን ስናገር ከአንዳንድ መታ ልታስቆመኝ ፈለገች አለ እንቺ ማሚ እንደዛ ስትረግጥሽ ነበር ኖ አልናገር ምንም ብትል አልናገራት መልስ ነው ያልኳት እሷን ሰው ሲናገር ሰዎች ተደርበው እንዲነሱ ትፈልጋለች ከዛም ብዙ ጊዜ ታዘብኳትን ነው የምላችሁ እናንተ ቲክቶክ ሙድ ላይ ነው የምታውቋት እኔ አይጂ ሙድ ላይ ነው የማውቃት ግን ከነስተቷ ከነጥፋቷ አክሴፕት አርጋት ነው የምጓዘው አልናገራትም ካያችሁ ላይቭ ላይ በጣም ብዙ የምታዩት መሰክራላችሁ በጣም ብዙ ነገር ትናገራለች እራሷን እንደበላይ አርጋ ያ ማለት መስሏት ነው ግን አይደለም የሆነ ቀን ሰው እኮ ሲበዛበት እዚህ ጋር ሲደርስ ይናገራል እንደዚህ በመሳደብ በመዝለፍ አይደለም እውነታውን ነው የምናገረው እና ታይ እንደዚህ የሆነ ነገር ትልስ እንደዚህ አይደለም እንደዚህ ለማለት ፈልጌ ነው ማለት በጣም ነው መልስ ለመስጠት የምሞክረው በውስጥ ማለት ነው በውጭ ዘላ ላይቭ ላይ ወጣ ለመሳደብ ነው የምትቸኩለው ምንም ትንሽ ነገር ትስማም ወይቴ ላይቭ ላይ በቃ ሩጣ ማለት ነው እና ሳቄ ይመጣል ላይቭ ለኛ ቅርባችን ነው ከሷ የበለጠ ለኛ ላይቭ ቅርባችን ነው ምናልባት እሷ ቲክቶክ ላይ ነው ላይቭ የምታውቀው ወይ ኢንስታግራም ላይ ቶርክ ስታደርግ ነው የምናውቃት ታውቃላችሁ እነ ማቲም ምናምን ስትሳደብ ነው የምናውቃት በተቀረ ለእኛ እኮ ላይቭ እኮ ፌስቡክ እኮ ነው ያስተማረን ስለ ላይቭ እኛ እናውቀዋለን እንደዛም አይደለም ዝም ብዬ እሰማለሁ ብዙ ነገር ሰማሁ ወሬም አሉሽም አልፈልግም ምክንያቱም በጆሮ የሰማችሁትና በጆሮ ያልሰማችሁት አሉሽ ወሬ አንድ አይደለም በጆሮአችሁ ስለናንተ የሰማችሁት ነገር አለ እኔ ቦርኮ አይደለም ተራ ሴት አይደለም ይሄ ዝም ብዬ ኖርኩ ሴት አይደለም እኔ ቦክስ እንደዚህ አውርቻለሁ ያልኩኝ ሂስቶሪ እየተላቀቅኩኝ እሞራም ሴት አይደለም ያሳፍረኛል እውነቴን ነው የምላችሁ በጣም ነው ማፍረው እግዚአብሔር ምስክሬ እኔ እግዚአብሔር ነው የምላችሁ አሁን እንኳን እቺን ቃል ስናገር በጣም እያፈርኩ ነው የምናገረው ለምን መሰላችሁ ጥሩ ነገር ብዬ በተናገርኩበት አፌ ዋይ ብዬ መተቸት አልነበረብኝም ግን ስለበዛብኝ ነው ከዛ እንዳያችሁት ላይቭ ተዘጋ ወጣው ከዛ እዛው ላይቭ ላይ ነገርኳት ከኤልሹ ጋር አራት ልበላ ልሄድ ነው ብዬ ወይ ላይቭ ላይ አወራው አልኩና ወጣው በቃ ቻው ተባብለን ወጣው ያገሬ ልጅ አሁን የኔ ጥፋት እዚህ ጋር ነው ሊያሾ ብላችሁ ትነግሩኛላችሁ ምንም የማውቀው ነገር የለም ከኤልሹ ጋር ላይቭ ላይ ጌም እየተጫወትን ነው እኔ ኪዱ ምናምን ሆነን ያገር አሹር ቪዲዮ ሰርታብኛለች ያገር እኔ ከኤልሻዳይ ጋር ሁኜ ማለት ነው እናንተ ከቴቴ ጋር ሆናሽ አብረሽ እሷን አናደርሻት እቴቴን ምናምን ብለሽ ምናምን ነው የምትሉኛ ኖ እሱ በኋላ የመጣ ታሪክ ነው ጋይስ እኔ ከኤልሻዳይ ጋር ስሆን ልክ ላይቭ ላይ ገብታ በጣም ተናግራኛለች በአሽሙር ትዳራቸውን የፈቱ ልጃቸውን ማሳደግ ያቃታቸው ትዳራቸውን መኖር ያቃታቸው ብላ ባይዘዌ እውነት ለመናገር ባንቺ ስብዕና አበሻ ወንድ አግብቶሽ አይኖርም ጥቁር ስለሆነ ባልሽ እግዚአብሔርሽን አመስግኝ እውነት እንነጋገር ከተባለ ምክንያቱም ታውቂዋለሽ ማንነትሽን እኔ እንደዚህ አልልሽም
በዘር ይሄ መጥፎ ንግግርም አልናገርሽም፣ ግን ስለበዛብኝ እነግርሻለሁ። ስስናገርሽ ደግሞ ጊፍትና እናምን አለ ሜክ እያደረኩ ነው የምነግርሽ። እውነታውን ማለት የያዝኩትን ይዤ ነው የምናገርሽ። ቲክቶክ መንደር ላይ የሀገሬ ልጆች ቲክቶክ መንደር ላይ የመጀመሪያ ጊዜ እንትና ናት ኤልሹና ማነው ስሟ ኪዱ ናት እንድጫወት ያደረገችኝ እና የመጀመሪያ ቀን የሄድኩ ቀን አንቨርስ አንበሳ ምናምን ወረደልኝ እና ሲወርድልኝ እግዚአብሔር ምስክሬ ነው ያለችውን ቮይስ በጆሬ ነው የሰማሁት። በጣም ነው የደነገጥኩት። ኪዱን በጣም ነው የተሰደበችው። አንቺ ነሽ ያመጣሻት ወደ ቲክቶክ መንደር። ዩሲ አያችሁ፣ ነገር ሲበዛባችሁ ነው የሰው ልጅ ገፍቶ የሚመጣው እንጂ እኔ ነገርኳችሁ። መታም ስትሰድበኝ እኔም የሚሰድቡ ሰዎች ጋር ገብታ ስትስቅም ዝም ነው የምላት። እንደውም አንዴ እኔ ግን የተሰደብኩበትን ቪዲዮ ሼር ስታደርግ ምን ሆነሽ ነው ስላት አልሰማሁትም ዝም ብዬ ነው ሼር ያደረኩት አለችኝ። ኦኬ እሺ አልኩኝ። አያችሁ እናንተ ግን ምን እንደምትሉ አያችሁ። እኔ ምንም በማላውቀው ሊያ አንቺ ክፉ ነው አይደለም፣ አንቺ ነሽ ኪዱ እሷን ያመጣሽብን ሊያስጠልታኛለች። ለምን ወደ ቲክቶክ መንደር እዛይቱ ባለ አትሆኑ? ይሄ የክፋትን ጥግ እኔ አይደለሁም የማደርገው። እኔ ማንም ላይ ክፋትን አልመኝም። ማንም ላይ ስትመጪብኝ ግን አጥንቼሽ አይቼሽ ነው ዳር ስትመጪብኝ የምናገረው። እኔ እንደዚህ ስለሆንኩ እኔ አልልሽም። አስቀይመሽኛል፣ ሳልደርስብሽ ነው የተናገርሽኝ። እኔ ያወራሁት ሌላ፣ አንቺ መተሻልሽ ሌላ። ሀቅ ነው የምንነጋገረው። እዛ ጋር ውይ ስላሉሽ አይደለም። ራስሽን ጠይቂ። ብዙ ጓደኞች በዙሪያሽ ነበሩ። በጣም እኔ የማያውቁኝ ናቸው ሚዲያ ላይ መጥተው የሚሰዱኝ። እኔን የሚያውቁ ጓደኞቼ ደፍረው እኔን አይናገሩኝም። 100% ስነግርሽ፣ ምክንያቱም ስብዕናዬ ያሳፍራቸዋል። እኔን ለመተቸት ማንነቴ የጓደኝነት ጥጌ ያሳፍራቸዋል። በኮንፊደንስ ነው ቁጭ ብዬ የምነግርሽ። ከኔ ጋር አብሮ የበላ ጓደኛዬ አንድ ጓደኛዬ ስሜን ወጥቶ አያጠፋም። አንቺ እንድትወጂኝ ሶሻል ሚዲያ የሚያይ ሰው እንዲወደኝ አይደለም። በኮንፊደንስ ደረቴን ነፍቼ እነግርሻለሁ፣ እነግራቸዋለሁ። ምክንያቱም የጓደኝነትን ክብር አውቃለሁ። ሲጎዱኝ ደግሞ አላማቸው ፊት ለፊት እንደዚህ ካሜራን ከፍቼ እናገራለሁ። ሀሜት የሚመስላችሁ ይሄ ነው አይደለውም። እንደዚህ አይነት ባህሪ የለኝም። ነገርኳችሁ። እኔ እኮ የሚዲያ ሰው ነኝ። ያስቀየምኳት የበደልኳት ሴት ጓደኛዬ ብትኖር ዛሬ ላይ አትተኛልኝም። ወይ ቡኔ መጥቷል እንዴ ቅርታ እንደዚህ የጓደኛ እንደዚህ ነሽ ሰው ማናደድ በደንብ እችልበታለሁ፣ በደንብ ምክንያቱም ዮናስን ጂጂኪያን እያየው ነው ያደግኩት። አንቺ እንደዚህ ኖ እነሱን እያየው ሶሻል ሚዲያ እንዴት መጠቀም እንዳለብኝ አስተምረውኛል። ስለዚህ አውቀዋለሁ ሙሉ። ለእኔ ምንም ሙሉን አታስተምሩኝም። እነሱ አስተምረውኝ ያደግኩ ልጅ ስለሆንኩኝ ምንም ስድቡም አያስደነግጠኝም፣ አድናቆቱም አያስደነግጠኝም። ምንም ብትሉ ማለት ነው። ምንድነው ታርጌቴ? ገንዘብና ገንዘብ ነው። ግን ገንዘብ ስሰራ ማንነትሽን በውሸት ረግጬ አይደለም። ዘልፈሽኛል፣ ሰድበሽኛል፣ ወተሽ እኔ አንቺ ቤት መታ ያቺ ስትረግጥሽ ጠበቃሽ ነበርኩኝ። እሷ አንቺ አንድ እሷ ስትሰድበኝ ነው አይደለ? እኔ ደግሞ ማለት ነው ማንም ሰው ሲናገርሽ አልወድም። ማንም ሰው ሲስ እኔን ስትሰድበኝ እኮ አንቺ ብቻ አይደለሽም ጠበቃ የነበርሽኝ። ሙሉ የኢትዮጵያ ሶሻል ሚዲያ ተጠቃሚ ለእኔ ጠበቃዎች ነበሩ ሙሉ። ምክንያቱም ሀቅን አይን አይቶ ይመሰክራል። አንቺ ብቻ አይደለሽም። አንቺን ብቻ ለይቼ አላመሰግንሽም። ሲስን ሁሉም ሰድቧታል። ቤቴ ጋብዤ ስለሰደበችኝ የተለየ ነገር አላረግሽልኝም። አንቺ ሰዎች ሲነሱብሽ፣ አሁን ሰዎች ሲነሱብኛል። እንደውም አሁን ሰዎች አልተነሱብሽም። እኔ ሰዎች በተነሱብሽ ሰዓት ከዮናስ ሙሉ ነገር እኮ የተጣላሁት ባንቺ ነው። ባንቺ ነው ከዮናስ ሙሉ ነገር የተጣላሁት፣ በማንም አይደለም። ምን አገባህ ብዬ ነው የገባሁት። ይሄ የማስመሰል አይደለም። አንቺ ማሜን መታረቅ ፈልገሽ አስታርቂኝ ስትይኝ እኮ ማሜ ጋር ታረቂ ስላት ማሜ አልታረቅም ያለችው ልጇን ስለነካችባት ነው። አዎ ሰዎችን ትበድይና እንዳልበደለ አክት አታድርጊ። በድለሽኛል ቤታ፣ በድለሽኛል ጌታ፣ በድለሽኛል። እኔ አውጪ ሊያበሉኝ ቴክስት አሳያል አላወጣም። እኔ እንደዚህ አይነት ደደብም አይደለሁም። ከድሮ ጀምሮ ትከታተልኛለሽ አለች። እኔ አንቺ ነሽ እንጂ መተሽ ተከታትለሽ ቴክስት የምታደርጊልኝ እኔ አይደለሁም። አንቺ እያንዳንዱ ንቅንቅ እንዴ እሷ የጠላችሁን ሰዎች እኔ እንድጠላላት ትፈልጋለች። እኔ ኪሎ አይደለሁም። እኔ የአንቺ ቤስት ፍሬንድ አይደለሁም። አቅሻለሁ እንጂ ቤስት ፍሬንድሽ አይደለሁም። እወድሻለሁ ጎንደሬ ስለሆንሽ አለቀ። ጓደኛ አይደለሽም።
እንተዋወቃለን። በአይጂ ፎሎ ጓደኞቼ ቻፒ፣ መቅደስ፣ ጽዮን አይጂ ላይ